አንድ በጣም የምትፈልገው ነገር ከተሳካ በረከት ነው፣ በጣም ደስ ይላል። ካልተሳካ ደግሞ ትምህርት ነው። ይሄ የሰውን ሕይወት ከፍም ዝቅም የሚያደርግ አመለካከት ነው። አሁን መራመድ የቻልከው እኮ ያኔ ልጅ እያለ ብዙ ጊዜ ስትወድቅ መልሰ ስለተነሳ። የትኛው ልጅ እኔ አሁንስ መረረኝ፣ መውደቅ ሰለቸኝ፣ ባልራመድስ ቢቀርብኝስ ብሎ መራመዱን ያቆመው የትኛው ልጅ? አየህ፣ መውደቅ መነሳት ተፈጥሯዊ ነው። ማመን አለብን። እንደውም ከትልቁ ስህተትህ ነው ትልቁን ትምህርት የምትማረው። ስህተቶችህን ወይ ውድቀቶችህን አትርሳቸው፣ ግን ወደ ኋላ እንዲጎትቱ አትፍቀድላቸው። ከሁሉ በላይ ግን አንድ ነገር አትርሳ። በሕይወትህ ምንም ነገር ከገጠመህ ወይ ለበረከት ወይ ደግሞ ለትምህርት ስህተትን አትፍራ። እኔ የያዘ ይዞኝ እንጂ ቀላል ሰው እኮ አይደለሁም ይላል። እውነት ነው። ማንም ሰው ቀላል አይደለም። ማንም ሰው ተራ አይደለም። አቅሙን ስላልተጠቀመ ነው። ተራ ሕይወት ሊኖር ይችላል። አቅሙን ሲጠቀም ግን ሕይወቱን ይቀይራል። አሁን ያለህበት ነገ የምትደርስበትን አያሳይም። አቅምህን ስትጠቀም ደስተኛ ትሆናለህ። ስራህ ላይ፣ ትምህርትህ ላይ፣ የፍቅር ግንኙነት ላይ ሕይወትህ በሙሉ ይቀየራል። ዛፎች ሁሉ አንድ ምርጫ ነው ያላቸው፣ ማደግ ብቻ ወደ ላይ። የትኛው ዛፍ ነው እረ እኔ በቃኝ ከዚህ በላይ አላድግም የሚለው? ሁሉም ዛፍ አንድ ምርጫ ነው ያለው፣ ያድጋል አርፎ። የሰው ልጅ ግን በምርጫ የተሞላ ነው ሕይወቱ። መቆምም ይችላል፣ ማደግም ይችላል። ባለህበት የቆምከው ባለህበት የምትራመደው ምርጫ ስለሆነ ነው እንጂ እድለ ቢስ ሆነህ አይደለም፣ ሰነፍ ሆነህ አይደለም። ግን አቅምህን ስላልተጠቀምክ ነው። ማደግ ከፈለክ አቅምህን መጠቀም አለብህ። ትልቅ ሐሳብ ማለት አንተ ያለህበትን ማወቅ፣ ከዛ የምትደርስበትን ማወቅ፣ ከዛ ካለህበት ወደምትደርስበት መንገድ መጀመር ነው። ትልቅ ማሰብ ማለት እሱ። ለምሳሌ ቤትህ ቢቃጠል እኔ እኮ የሚቆጨኝ ያ የምወደው ያ ስንት ዕቃ የሚይዝበት ፌስታል መቃጠሉ ነው ትላለህ? አትልም። ስንት ዕቃ አለ ቤት ውስጥ፣ ትልልቆቹ ናቸው የሚያስቆጩ። ትንሿ ፌስታል አታሳስብም። አየህ፣ አሁን እየተጨነክበት ያለ እያሳሰበ ያለው ጉዳይ ፌስታል ነው በሕይወት ውስጥ። ትናንሽ ሐሳቦች ተቆጣጥረዋል። ትልቁን አስብ። ዓላማህን፣ ህልምህን፣ መዳረሻህን አስብ። ሕይወትህን ትቀይራለህ። ዓላማ የሚጠቅመው ህልምህን እንዲሳካ አይደለም፣ አንተ እንድትቀየር። ለዓላማው ስትል ማንነትህ ይቀየራል። የቢዝነስ ሰው መሆን እፈልጋለሁ፣ ሚሊዮነር፣ ትልቅ አባት፣ መንፈሳዊ ሰው መሆን እፈልጋለሁ ስትል አንተ ትቀየራለህ፣ ማንነትህ ይቀየራል። ያንን ሰው ለመሆን ስትል የጊዜ አጠቃቀምህ፣ ውሎ፣ ማንነትህ ይቀየራል። ከዛ ፈጣሪ የሰጠህን ሙሉ አቅም መጠቀም ትጀምራለህ። ዴል ካርኒጌ የሞተን ውሻ ማንም እንደማይደበድብ እወቅ ይለናል። ፍቅረኛ ትልቅ ቦታ የምትሰጥህ እሷ ብትኖርም ባትኖርም በራስህ መቆም እንደምትችል ካሳያህ። አየሽ፣ በዙሪያሽ ያሉ ሰዎች የእነሱ ጥገኛ ከሆንሽ አያከብሩሽ፣ ቦታ አይሰጡሽ። ያለ እነሱ መቆም እንደምትችል በራስ መተማመን እንዳለሽ ካሳየሻቸው ግን ያከብሩሽ። ስራ ቦታ ላይ የትም ብትቀጠር ሰርቫይቭ ማድረግ እንደምትችል መስራት እንደምትችል ካሳያቸው ትልቅ ቦታ ይሰጣል። በዚህ ውስጥ ግን ትሳሳት ይሆናል፣ ትወድቅ ይሆናል። ነገሮች ባልጠበቅከው መንገድ ይበላሹ ሊሆን ይችላል። እንደዛም ቢሆን ግን ብቻህን መቆም አትፍራ፣ መታገል አትፍራ። እንደዛ ከሆነ 1000 ጊዜ ብትወድቅ እንኳን መልሰህ ትነሳለህ። አትርሳ ወዳጄ፣ ካልጠነከርክ ማንም አይፈልግም። ቀንህን ሕይወትህን የምትመራበት የራስህ እቅድ ከሌለህ እግረ መንገድህን እኮ ነው የምትኖረው። ስለዚህ አንተ እቅድ ከሌለህ እቅድ ያለው ይመራሃል። እቅድ ያለው ሰው አገልጋይ ትሆናለህ። ለምን? አንተ ዓላማ የለህማ። እነሱ በሕይወትህ ጣልቃ ይገባሉ። እንዲህ ብታደርግ እንዲህ ብትሆን ይሉሃል፣ ይመሩሃል። ስለዚህ አቅምህን እነሱ አሟጠው ይጠቀሙበታል፣ አንተ አታወጣው። ለምን? ግልጽ እቅድ የለህም። እቅድ ይኑርህ ማለት ዛሬ እንዲህ እሰራለሁ፣ ዛሬ እንዲህ ልሰራ ነው የተነሳው ትላለህ። ወይ ደግሞ በዚህ ዓመት ዓላማዬ እቅዴ እዚህ ጋር መድረስ ነው፣ ይሄን ማሳካት ትላለህ። በአንተ እቅድ ማንም አይገባም። ለዛ እቅድ ስትል ግን አንተ ራስህን ትቀይራለህ፣ ሙሉ አቅምህን ትጠቀማለህ። ለምን? እቅድ አለ። አየህ፣ በሕይወት ውስጥ የምትመራበት መንገድ አለ። መንገዱን ራስን ያሰመርከው፣ ሌሎች አይደሉም። ስለዚህ ሙሉ አቅምህን ትጠቀማለህ። በነገራችን ላይ እቅድ ሲኖርህ የምትሰራበት የምትማርበት ብቻ አይደለም፣ የምታርፍበትም እቅድ ያስፈልጋል።
መሬትን በሰባተኛው ዓመት አሳርፉት ይባላል። ለምን? መሬትም እኮ ይደክማል። 6 ዓመት ከተዘራበት ሰባተኛው ይረፍ። ምክንያቱም መልሰህ ስትመጣ በደንብ እንዲያበቀል ይባላል። ስለዚህ አንተም የምታርፍበት፣ የምትዝናናበት፣ ከራስ ጋር የምታወራበት ጊዜ ይኑር፣ እቅድ ይኑር። አየህ፣ ራስ ላይ የምታተኩረው አብዛኛው ችግር በአንተ ምክንያት ስለሆነ ነው። ግን መቀየር የምትችለው ራስህን ብቻ ስለሆነ ያለህ አማራጭ እሱ። ራስ ላይ አተኩር። አንዳንድ ሰው ይህን ሲሰማ እኔ እኮ የምወደውን ስራ ብሰራ፣ የምወደውን ትምህርት ብማር እኮ በቃ በሙሉ አቅም ይሰራለሁ፣ እንዴት ነው የምጠነክረው? የምወደውን አይደለም የምሰራው ሊል ይችላል። የምትወደውን እስክትሰራ ድረስ የምትሰራውን መውደድ አለብህ። እጅ ላይ ያለውን መውደድ አለብህ። አየህ፣ ለማትወደው ስራ ከጠነከርክ ነገ አቅሙ ኖሮ የምትወደውን ስትሰራ ምን ያህል እንደምትጠነክር አስብ። ህይወትህን የምትቀይረው አሁን ከምትሰራው ጨመር ካደረግህ። 8 ሰዓት ለመስራትማ ማንም ይሰራል። ጠዋት 2 ሰዓት ለመግባት ማንም ይገባል። አንተ ግን ጨምረህ ስራ። አለቃ ደሞዝ እንዲጨምርልህ አይደለም፣ ሙሉ አቅምህን ግን እንድትጠቀም ነው፣ እንድታወጣው ነው። የትኛውም ስራ ላይ ልትቀጠር ትችላለህ። እንደ ወታደር መስራት አለብህ። ወታደር አይታችሁ ከሆነ ጥፋት ማጥፋት አይችልም። በቃ በጣም ከባድ የሆነ የእዝ ሰንሰለት አለ። ሌላውን ተውት። ጠዋት አርፍዶ መነሳት አይችልም፣ ይቀጣል። አልጋውን አነጥፎ ልብሱን በደንብ ለብሶ በቃ ፕሮቶኮሉን ጠብቆ ነው ወደ ስራ የሚገባው። ካበላሸ እንኳን ይቀጣል። ለምን እንዴ? ወታደር ከተዘናጋ አገር ይወረራል። አንድ ወታደር እስኪ ትንሽ ረፈድ አድርጌ ልነሳ ብሎ ቢተኛ እኮ አገር ተወሮ ሊያድር ይችላል። ስለዚህ ወታደሩ ንቁ መሆን አለበት። ለዛ ነው ሁልጊዜ ወታደሮች ቅጣት የሚቀጡት፣ ከባድ ቅጣት። አንተም በህይወት ውስጥ በምትሰራው ስራ፣ ምንም አይነት ስራ ውስጥ ልትሆን ትችላለህ፣ እንደ ወታደር መስራት አለብህ። ምንም ነገር አላበላሽ፣ በቃ በደንብ ጠንቅቄ እሰራለሁ ማለት አለብህ። አየህ፣ ከሚጠበቅብህ በላይ ስትሰራ ፈጣሪ የሰጠህን አቅም እያወጣኸው ነው፣ እየመነዘርከው ነው። ከምናስባቸው ብዙ ክፉና መጥፎ ሐሳቦች መካከል አብዛኞቹ እውነት ቢሆኑማ እንደዚህ ቁጭ ብለን እንኳን አናወራም። በከንቱ ነው የምንጨነቀው። እንደውም አንድ ፈላስፋ እንዲህ ብሎ ይጠይቃል። ችግር አለብህ ይለናል። አይ የለብኝም ካልከው አትጨነቃ ይልሃል። አዎ ችግር አለብኝ ካልከው ደግሞ እሺ ያንን ችግር ማስተካከል ትችላለህ ይልሃል። አዎ ማስተካከል እችላለሁ ካልከው አትጨነቃ ማስተካከል ትችላለህ። አይ ማስተካከል አልችልም ካልከው ደግሞ አሁንም አትጨነቅ፣ ምክንያቱም የማትቀይረውን ነገር ተቀበል ይለናል። ስለዚህ የምትቀይረውን ሳትጨነቅ ቀይር፣ የማትቀይረውን ደግሞ ሳትጨነቅ ተቀበል። በከንቱ መጨነቅ አቁምላችሁ። ድንጋዩን የሚሰብረው ጎርፍ አይደለም፣ ጎርፍ የድንጋዩን አቅጣጫ ነው የሚቀይረው። ድንጋዩን የሚሰብረው ጠብታ፣ ጠብታው ሲደጋገም ይሰበራል። ጎርፍ አይጠቅም፣ አቅጣጫ ነው የሚያስቀይረው። የሆነ ቀን ተነስተ የለፋው ልፋት አይደለም ህይወትህን የሚቀይረው። ሁሌ የምትለፋው የማያቋርጥ ትንሿ ጥረትህ ግን ከፍታው ላይ ታስቀምጣለህ።